የ17 ዓመቱ የጽኑ ሕሙማን የጤና ባለሙያ አሌክስ ብሬቲን ተገደለ። በሚኒያፖሊስ በሁለት ሳምንት ልዩነት ውስጥ ሁለት ሰው በፌዴራል ኃይሎች ተገድለዋል። በአሜሪካ ሚኒያፖሊስ የፌዴራል ኤጀንቶች የ17 ዓመቱ የጽኑ ሕሙማን የጤና ባለሙያ አሌክስ ብሬቲን ገድለዋል። የአሜሪካ የአገር ውስጥ ደህንነት ቢሮ የፌዴራል ኃይሉ አሌክስን የገደለው ራሱን ለመከላከል ነው ሲል አሌክስ የጦር መሳሪያም ይዞ ነበር ብለዋል። ከዚህ ቀደም በሚኒያፖሊስ አንዲት ሴት በፌዴራል ኃይሉ በተገደለች ወቅት የደህንነት ቢሮ ራሱን ለመከላከል የተወሰደ እርምጃ ነው ብለው ነበር። ቤተሰቦቹና በአካባቢው የነበሩ ሰዎች አሌክስ በእጁ የያዘ የጦር መሳሪያ ሳይሆን የስልክ ነበርም ብለዋል። የአሜሪካ የድንበር ቁጥጥር ቢሮ የእስራኤሎቹ ስደተኞችን ኢላማ ያደረገ ዘመቻ በሚኒያፖሊስ እያደረጉ ሳለ አሌክስ መሳሪያ ይዞ እንደተጠጋቸውና የእስራኤሎቹ ሊያስቱት ሲሞክሩም ዝም በማለቱ ተኩሶ ገድሎታል ብለዋል። ሌሎቹ ግን አሌክስ የእስራኤሎቹን እየቀረጸ ሲቃወም የሚያሳዩ ሲሆን በኋላ 6 እስራኤሎች ይዘውት አንዱ ተኩሶ እንደገደለው አሌክስን ምንም አይነት መሳሪያ እንዳደረገ ሚኒያፖሊስን የፌዴራል ኃይሎች ከከተማዋ ለቀው እንዲወጡ የሚጠይቁ ሰልፎችና ተቃውሞች ሲደረጉ ቢዝነሶችን ተዘግተዋል። በተጨማሪ በሚኒያፖሊስ ከተማ ነገሮች ከአቅሟ በላይ በመሆናቸው የሚኒስታ የብሔራዊ ዘብ ወደ ከተማ እንዲገቡ ጠይቃለች። ተቃውሞ ከሚኒያፖሊስ አልፎ እንደ ቦስተን ባሉ ከተሞችም ተስፋፍቷል። ፕሬዚዳንት ትራምፕ የሚኒስታ ገዢና የሚኒያፖሊስ ከንቲባ ለፌዴራል ኃይሎች ጥበቃ አላደርግም ብለዋል። በመወቀስ ኃይሉ በግዛቲቱ ያለው ቢሊዮን ዶላሮች ለተጭበረበሩና ወንጀለኞች ስላሉ ነው በማለት ገንዘባችን እንዲመለስ አሁኑ እንፈልጋለን ብለዋል። ዘገባው የቢቢሲና የፎክስ ኒውስ ነው። ከአና